ቅዳሴውን እንዳቅማችን አስቀድሰን ወጣን። ማህሌትን ቆመን ወጣን፣ አመሰገንን። ስብሐተ ነግሁም አልተቋረጠም፣ ኪዳኑም አልተቋረጠም፣ ማህሌቱም አልተቋረጠም፣ ሰዓታትም ተቆሟል። አንተ ግን እንደዚህ አይደለም፣ ሁሌ ነው የምትመሰገነው በማይቋረጥ ምስጋና። ግን እኛ ስጋ ለባሽ ነን፣ ለቁመተ ስጋ መገሩላት አለብን። ምስጋናው ግን ቤተክርስቲያን አይቋረጥም ስንል እቺ ቤተክርስቲያን ታዲያ እግዚአብሔር የማታመሰግን ብዙ ሰው እኔ እኮ ድሮ አላውቅም ለከዚህ ሰፈር ልትል ይችላል። አንተ ዛሬ አወቀው ማለት ሰውየው ዛሬ የመጣው ማለት አይደለም። በከተማዋ ዝነኛ የተባለ የሌላ ቤተ እምነት ተከታይ ላገባሽ ነው ቢል እኔ ኦርቶዶክስ ነኝ የሚል ማን ነው? ወንዶችስ ታረጉታላችሁ? በዚህ ኑሮ ውድነት መቼስ ያው እግዚአብሔር መቼስ ምኑ ጋር እንደሚጥለኝ አላውቅም። ደግሞ እኮ ስናስተካክለው ደግሞ እኛ ራሳችን እኛም ደግሞ ወሬውን ማንተውም እንጂ እዚህ ያለ ሰዎች ታድላ የት ነው ያገኘችው? ጭራሽ እንደ ድል ነው የምንቆጥረው እኮ። በዚህ ዘመን ያለን አብዛኞቻችን ሲሞላልንና መልከቀና ከሆንን ዝነኛ ከሆንን ቤተክርስቲያን ማገልገል አንፈልግም። እኛ ፌመስ ከሆንን እኛ ሸበላ ከተባልን ልጅቷ ቆንጆዬ ናት ከተባልን ቤተክርስቲያን ድርስ ማለት አንፈልግም። እንደው ከመጣን አይቀር ምናልባት የስቅለት ቀን ምናልባት የጥምቀት ቀን እሱም ቫይቡ ደስ ስለሚል ብለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ገነት ቀሲስ እስጢፋኖስ የአራዳ ደብረ ገነት ቅዱስ ጊዮርጊስ ዋና አስተዳዳሪ፣ ክቡር መጋቤ ሥርዓት የዚህ ታላቅ ደብር ገዳም የስብከተ ወንጌል ኃላፊ፣ ክቡር መምህራችን፣ እንዲሁም ደግሞ ክቡር ዘማሪ ዲያቆን እንዳለ፣ ዲያቆን ወንድማችን አቤል፣ በዚህ የተሰበሰባችሁ የእግዚአብሔር ቤተሰቦች፣ አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ አባቶች፣ ወንድሞች፣ እናቶች፣ እናቶች እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን ስሙ እንድናመሰግን የፈቀደልን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እርሱንም የሚመስሉትን አክብሯቸው። እስቲ ሁላችሁም ይሄንን በሉ፣ እርሱንም በሉ። እርሱን የሚመስሉትንም አክብሯቸው። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች በላከው መልእክቱ ምዕራፍ 2 ቁጥር 29 ላይ የምናገኘው ነው። ልብ በሉ ክርስቲያኖች፣ ዛሬ በቤተ ክርስቲያናችን ወር በገባ በ6 ምድረ ዓለም ኢየሱስ ክርስቶስ ኢየሱስ ብለን እናከብራለን። ሰማዕቷ ቅድስት አርሴማም ቅዳሴ ቤቷ ነው፣ በ6 እናከብራለን። ያው በብዙ መንገድ ከተለያዩ ሰዎች ጋር ከተለያዩ ቤተ እምነቶች ጋር እንደመኖራችን መጠን እናንተ ጋር ብዙ ደብላችሁ ከእግዚአብሔር ጋር የምትቀላቀሏቸው ቅዱሳን አሉ፣ አብራችሁ ደግሞ እነሱን ታመልካላችሁ የሚል ትችት ብዙ ጊዜ ስለምንሰማ ዛሬ እግዚአብሔር እንደፈቀደልን መጠን በዚህ የእግዚአብሔር ቃል በጠቀስነው እንማማራለን። እግዚአብሔር እንዲያስተምር መልካም ፈቃድ ነውልን። ቃሉ እንደዚህ ይላል፣ ቁጥር 25 ጀምሮ በደንብ ስሙ። ነገር ግን ወንድሜንና ከኔ ጋር አብሮ ሰራተኛ ወታደርም የሚሆነውን የእናንተ ግን መልእክተኛ የሆነውንና የሚያስፈልገኝን የሚያገለግለውን አፍሮዲጡን እንድልክላችሁ በግድ አስባለሁ ይላል። ጳውሎስ ነው የሚለው። ሁላችሁን ይናፍቃልና። ማን ነው የሚናፍቀው? አፍሮዲጡ። እንደታመመ ስለሰማችሁ ይተክዛል። የታመመው አፍሮዲጡ ነው። ግን መታመሙን ግን የፊልጵስዩስ ክርስቲያኖች ሲሰሙ ወይኔ አስጨነቅኳቸው ብሎ በሽታውን መደበቅ ፈለገ። እየሰማችሁ ነው አለ ቱማጋ እውነት ነው አይደል? እሺ ልክ ነኝ አይደል? እሺ እንደታመመ ስለሰማችሁ ይተክዛል። በጣም ተጨነቀ አፍሮዲጡ። ምን አለ ባልሰሙ ህመሙ እኔ ጋር በቀረ ብሎ ማለት ይቀጥልና
በእውነት ታሞ ለሞት እንኳን ቀርቦ ነበር ይላል ጳውሎስ። እግዚአብሔር ነው ከሞት የተፋው ለማለት። ነገር ግን እግዚአብሔር ማረው። እግዚአብሔር ስሙ የተመሰገነ ይሁን። ሐዘን በሐዘን ላይ እንዳይጨምርብኝ ለእኔ ደግሞ እንጂ ለእርሱ ብቻ አይደለም። ያ ማለት አፍሮዲጡ ቢሞት እኔ ጭምር እጎዳለሁ ይላል ጳውሎስ። ምን አይነት ተወደደ አገልጋይ ነው! አሁን ይህን ሲናገር ክርስቶስን ረስቶት አፍሮዲጡ ቢሞት ክርስቶስ የለም። ልክ አንዳንዶች ሰዎች እንደሚናገሩ እኛ ለድንግል ማርያም ፍቅራችን ስንገልጽ፣ ለቅድስት አርሴማ ፍቅራችን ስንገልጽ የነሱ ከኛ መለየት እጅግ ያሳዝናል። እግዚአብሔር አምላክ የለም እያለን የአፍሮዲጡ ከሞት መትረፍ እግዚአብሔር ማረው፣ ሐዘኑ ግን ለኔ ላይ እንዳይጨምርብኝ ነው። እኔ ጳውሎስ ይሄን በነገራችን ላይ ሐዋርያው ቅዱስ ጳውሎስ የፊልጵስዩስ መልእክትን የላከው እስር ቤት ሆኖ ነው። እንግዲህ ይላል ቁጥር 28 ላይ ልብ በሉ፣ መጽሐፍ ቅዱስ ነው እያነበብን ያለ ነው። ፊልጵስዩስ 2:28 ላይ እንግዲህ እንደገና ስታዩት ደስ እንዲላችሁ። ማንን ስታዩት? አፍሮዲጦ ተሽሎት ጤናውን አግኝቶ ስታዩት ደስ እንዲላችሁ ለእኔም ሐዘኔ እንዲቀልል በብዙ ፍጥነት እልከዋለሁ ወደ እናንተ። እኔን እያገለገለ ነው እዚህ ፊልጵስዩስ፣ ግን ተሽሎት ቆሞ ስታዩት ደግሞ ደስ እንዲላችሁ። አሁን በጌታ ደስ ይበላችሁ ይላል። አፍሮዲጡን በማየት ምን ይደሰታል ሰው? አሁን ገልበጥ እናድርግ ወደኛ። የፊልጵስዩስ ክርስቲያኖች ታሞ የነበረውን ያን ደገኛ አገልጋይ አፍሮዲጡን ሲያዩ ከተደሰቱ ድንግል ማርያም ስናያት ለምን አንደሰት? ይሄ ጸረ ወንጌል ነው። ጳውሎስ እኮ ነው የሚናገረው፣ በፍጥነት ወደ እናንተ ልከዋለሁ። ለሞት እንኳን ቀርቦ ነበረ፣ እግዚአብሔር ግን ማረው። በሐዘን ላይ ሐዘን እንዳይጨምርብኝ እግዚአብሔር አምላክ ፈወሰልኝ። ስለዚህ ወደ እናንተ በፍጥነት እልከዋለሁ። ምን እንዲላችሁ ነው የሚለው? ስታዩት ደስ እንዲላችሁ። አፍሮዲጡን በማየት ደስ የሚሰኝ ከሆነ ድንግል ማርያም በማየትስ? ይሄ ጸረ ወንጌል ላይ ከሐዋርያው ቅዱስ ጳውሎስ ጋር እንጋጫለን። ይህን ሲል ሐዋርያው ቅዱስ ጳውሎስ አይ ጌታን በማየት እኮ አትደሰቱም፣ አፍሮዲጡን ስታዩ ነው የምትደሰቱ ማለቱ ነው። ጌታን ከምታዩት የበለጠ አፍሮዲጡን ስታዩት ትደሰታላችሁስ ማለቱ ነው። እግዚአብሔር ለሁላችን አይነ ልቦናችን ያብራልን በእውነት። እንግዲህ ይላል ገና ስታዩት እኮ ነው የሚለው ፊልጵስዩስ 2:28 ላይ እንግዲህ እንደገና ስታዩት ደስ እንዲላችሁ። ያ ሊሞት የተቃረበ ሰው ቆሞ ስታዩት ደስ ይላችኋል። ሲያስተምራችሁ እኮ አይደለም ያለው፣ ገቢረ ተአምራት ሲፈጽም እኮ አይደለም ያለው። ገና እናንተ እንደገና ስታዩት ደስ እንዲላችሁ ከእንደገናስ ለእኔም ሐዘኔ እንዲቀልልኝ ፈጥኔ ወደ እናንተ ልከዋለሁ ይልና ቁጥር 29 ላይ ያለውን እንግዲህ በሙሉ ደስታ በጌታ ተቀበሉት። በምን ተቀበሉ? በምን ደስታ? በሙሉ ደስታ። አፍሮዲጡን ሐዋርያው ቅዱስ ጳውሎስ ስለላከው በፍጹም ደስታ የምንቀበለው ከሆነ የአምላክና ድንግል ማርያምንስ በፍጹም ደስታ በጌታ እንቀበላታለን። ምን ጥያቄ አለው? ይሄ ጌታን ከመቀበል ጋር ክርስቶስን የባህሪ አምላክ ከማለት ጋር ክርስቶስ ፈራጅ ነው ከማለት ጋር ምን የሚያጣርሰው ነገር አለ? ቁጥር 29 ላይ እንግዲህ ይላል እኮ በደስታ እኮ አለ የሚለው በሙሉ ደስታ በጌታ ተቀበሉት። ምን ማለት ነው? የክርስቶስ አገልጋይ ነው ብላችሁ ተቀበሉት ይልና ለሱ ብቻ ነው ይሄ? ብዙ ሰዎች እንደሚናገሩት እስቲ ቅድስት አርሴማ የሚል መጽሐፍ ቅዱስ ላይ ያሳየኝ፣ አቡነ ተክለ ሃይማኖት የሚል ጥቅስ አሳየኝ ለሚል ሰው ማለት እንግዲህ በሙሉ ደስታ በጌታ ተቀበሉት ካለ በኋላ 4 ነጥብ አያደርግም። እርሱን የሚመስሉትንም አክብሯቸው። ማን የሚመስሉትን? ቅድስት አርሴማ እሱን አትመስል? መስፈርቱን አስቀመጠልን ማለት ነው። አንድ ቅዱስ የሚባለው ልክ እንደ ሐዋርያ ቅዱስ ጳውሎስ የሐዋርያትን አሰረ ፍኖት የተከተለ የቅዱሳን አባቶቻችን ትምህርት የሚከተል ያንን ትምህርት ደግሞ የሚያስተምር ሐዋርያዊ የሆነ ትውፊትን ተከትሎ አስተምሮው ቀና ደገኛ የሆነ ጥሩ ምንጭ ንፍቅ ካህን ቅዳሴ እንደሚያነበው ነቅ ንጹህ የሚለው ንጹሃን ከሚሆኑ ከሕግ ምንጮች የተገኘ ጥሩ ምንጭ ይኸውም የሐዋርያት የሥራቸው ነገር ነው ይላል ካህኑ ሲያነብ።
ምን ማለት ነው? ንጹሃን ከሆኑ ከሕግ ምንጮች እነማን ናቸው? ከሐዋርያት የተገኘ ዘውቱ ዜና ግብሮሙ ለሐዋርያት። ይህ የሐዋርያት የሥራቸው ነገር ነው። ንጹሃን ከሆኑ ከቅዱስ ጳውሎስ የተገኘ ጥሩ ምንጭ አፍሮዲጡ ወንጌልን በማስተማሩ ምክንያት ምን ተባለ? እርሱን የሚመስሉትን አየመስሎ ተቀመጠልን። አበበ፣ በቀለ፣ ከበደ አያስፈልጉ። እርሱን አሁን ምልክላችሁን አፍሮዲጡን በሙሉ ደስታ ተቀበሉት ካለ በኋላ እርሱን የሚመስሉትን አክብሯቸው። አምልኳቸው አይልም፣ አክብሯቸው። አፍሮዲጡን ማክበር ክርስቶስን ዝቅ ማድረግ አይደለም። አፍሮዲጡን ማክበር ክርስቶስን አለማምለክ አይደለም። ቁጥር 29 ላይ ቃል በቃል ነገረን። እርሱን የሚመስሉትን ምን በሏቸው? አክብሯቸው። ዛሬ ወር በገባ ሁላችሁም እንደምታውቁት ሰማዕቷ ቅድስት አርሴማ ወርሃዊ መታሰቢያዋን እናከብራለን። ምክንያታችን ምንድነው ስንባል አሁን ባለው መጽሐፍ ላይ ተጻፈ። ለዛም ነው በቅዱሳን ገድላት ድርሳናት ላይ የቅዱሳን ስም ተክለ ሃይማኖት የሚል ቅዱስ ጊዮርጊስ የሚል ሌሎቹ እነ ቅዱስ ክርስቶስ ሰምራ የሚል ስያሜ ስም እንኳን ባይጻፍ ሐዋርያ ቅዱስ ጳውሎስ ነገረን። እርሱን የሚመስሉትን አክብሯቸው። ልክ እንደ አፍሮዲጡ ታማኝ አገልጋይ ከሆኑ ንጹሃን ቅዱሳን አገልጋዮች ከሆኑ ለመንጋው የሚራሩ ቅዱሳን ከሆኑ አክብሯቸው። ይሄ የማን ቃል ነው? የማን ቃል ነው? ይሄ የእግዚአብሔር ቃል። ይህን እናከብራለን ማለት ነው። ሰማዕቷ ቅድስት አርሴማ በሰማዕትነት ያረፈችው 290 ዓመተ ምህረት ላይ ነው። ያ ማለት ከኒቂያ ጉባኤ በፊት። የኒቂያ ጉባኤ የተከናወነው በ325 ነው። አንዳንድ ሰው እኔ ድሮ ቤተክርስቲያን አድጌያለሁ፣ በጣም ብዙ ጊዜ ሰንበት ቤት አገልግያለሁ፣ ግን አርሴማ ሲባል ሰምቼ አላቅም፣ ዘንድሮውን ሰሞኑን ነው በጣም ይላል። አንዳንድ ሰው እንደመጤ ነው የሚያስበው። በጣም አደገኛ ነው ይሄ። እግዚአብሔር ልቦናችን ያብራልን። ቅድስት አርሴማ በሰማዕትነት እንኳን ያረፈችው በ290 ነው። 290 ዓመተ ምህረት ማለት ከኒቂያ ጉባኤ በፊት በ3ኛው መቶ ክፍለ ዘመን የነበረች ቅድስት ሴት ናት። አንድ በደንብ ስሙ። ሁለተኛ ቅድስት አርሴማ መጀመሪያ የመነኮሰችበት ገዳም ሐዋርያው ቅዱስ ጳውሎስ በቅዱስ ጳውሎስ ስም በተገደመ ገዳም ሮም ውስጥ የነበረ ነው። እንደምናውቀው ሁላችንም ሐዋርያው ቅዱስ ጳውሎስ አንገቱን በሰይፍ ተቀልቶ ነው ያረፈው። ልክ አንገቱን ሲቀላ ሐዋርያው ቅዱስ ጳውሎስ 2 ጊዜ ራሱ ነጥራለች መሬት ላይ። ያው ወታደሩ እንዲህ በሰይፍ ሲቆርጠው ኤክስኪዩት ሲያደርገው እንደዚህ አንገቱ ልክ እንደ ኳስ 2 ጊዜ ነጠረች። 2 ቦታ የነጠረችበት ቦታ ጠበል ፈልቋል። ዛሬ ሮም ጣሊያን ለሚሄድ ሰው የቅዱስ ጳውሎስ 2 ቦታ የነጠረው ቦታ ላይ ጠበል የፈለቀበት ቦታ ታጥሮ ይገኛል። ብዙ ቱሪስቶች ይጠመቃሉ ጠበል። አሁን እኛ ጋር ቢሆን ኖሮ እዩ ተመልከቱ ይላሉ። እዩ ደብተራ ዝም ብሎ እንዲያረገው ዝም ብሎ የኢትዮጵያ መሪ ጌታ ይሄ እኛን ግዛ ያፈለቅ ነው። ጳውሎስም ኢትዮጵያ አይደለም፣ ሀገሩም ኢትዮጵያ አይደለም፣ ጠበሉም የፈለቀው ኢትዮጵያ ውስጥ አይደለም። ጣሊያን ሮም እኮ ነው ያለው። አጥረውታል በአጥር 2ቱም ቦታ ላይ የነጠረው ቦታ ላይ እግዚአብሔር ለፈውስ አረገለት። እንግዲህ በቅዱስ ጳውሎስ ስም የተገደመ ገዳም ላይ እዛ ገዳም ላይ የመነኮሰች ናት። ለዛ ነው ከፊልጵስዩስ መልእክትም ዛሬ ጠቀስነው። ስለዚህ ቅድስት አርሴማ ከቅዱስ ጳውሎስ ጋር የሚያገናኛት ምንድነው? በሐዋርያው በቅዱስ ጳውሎስ ገዳም በተገደመ በሮም ላይ የመነኮሰች ቅድስት ሴት ናት። ታዲያ ቅድስት አርሴማ መልክ ደም ግባቷ ያማረ እጅግ በመልክም በቅድስናም በንጽህናም የተዋበች ደገኛ የእግዚአብሔር አገልጋይ ነበረች። ክርስቲያኖች መልከ መልካም ሆኖ የቤተክርስቲያን አገልጋይ መሆን ይቻላል። እኛ ጋር ግን አሁን ያለው ዘመን በተለይ ወጣቶች በደንብ ስሙ። በዚህ ዘመን ያለን አብዛኞቻችን ሲሞላልንና መልከቀና ከሆንን ዝነኛ ከሆንን ቤተክርስቲያን ማገልገል አንፈልግም። እኛ ፌመስ ከሆንን እኛ ሸበላ ከተባልን ልጅቷ ቆንጆዬ ናት ከተባልን ቤተክርስቲያን ድርስ ማለት አንፈልግም። እንደው ከመጣን አይቀር ምናልባት የስቅለት ቀን
ምናልባት የጥምቀት ቀን እሱም ቫይቡ ደስ ስለሚል ብለን እግዚአብሔር በዚህ እናታለልን ክርስቲያኖች። ሁለተኛ በዚህ ደም ግባት ላይ ሆና እንኳን ያማረ የላመ የጣመ የበላች አይደለም። ሁሉን ነገር ተትቶ ግን መልክ ከደም ግባት ጋር አስታብራ ያዘች ናት። ይሄ ለሁላችን ትምህርት ነው። ስንጾም ሰውነታችን የሚጎዳ የሚመስለን፣ ስንጾም የምንከሳ የምንጠቁር እየመሰለን፣ ጤናችን ምናጣ እየመሰለን ብዙ ጊዜ ጾም እንኳን የምንጾመው እያመቻመችን ነው። ታዲያ ንጉሱ የነበረው በዛን ጊዜ አረማዊ ንጉስ ዲዮቅልጥያኖስ የተባለ ሰው እጅግ መልከቀና ደም ግባቷ ያማረችን ሴት ወደ እኔ ያምጡልኝ አለ። የዚህን ጊዜ ስትፈለግ በውበቷ ንጉሱ ሲፈልጋት አረማዊ ንጉስ ነው። እሷ መኖር የምትፈልገው በምንኩስና ህይወት ነው። ክርስቲያኖች ሁለት ህይወት አለ። በቅዱስ ጋብቻ በቤተክርስቲያን ማግባት ይፈቀዳል። ቅዱስ ጋብቻ በቤተክርስቲያን የተከለከለ አይደለም። ሚስጥረ ተክሊል ተብሎ ከሰባቱ ሚስጥረ ቤተክርስቲያን አንዱ ነው። የቻለ ደግሞ እንደ አበው መነኮሳት እንደምታዩቸው ይመነኩሳል። የመላእክት ህይወት ነው። የቅድስት አርሴማ ምርጫ ያው ነው። ይሄ ግን ሁለት ፈተና አለበት። አንድ እርሷ በምንኩስና ህይወት መኖር እየፈለገች እሱ ላግባሽ ማለቱ፣ ሁለት የሚያገባቱ እንኳን ደግሞ አረማዊ አህዛብ ጣዖት አምላኪ መሆኑ። እውነት ሴቶች አሁን ጤን ታደርጉታላችሁ? በጣም በከተማዋ ላይ ዝነኛ የተባለ ተውት፣ በኢትዮጵያ ተውት፣ በከተማዋ ዝነኛ የተባለ የሌላ ቤተ እምነት ተከታይ ላገባሽ ነው ቢል እኔ ኦርቶዶክስ ነኝ የሚል ማን ነው? ወንዶችስ ታረጉታላችሁ? በዚህ ኑሮ ውድነት መቼስ ያው እግዚአብሔር መቼስ ምኑ ጋር እንደሚጥለኝ አላውቅም። ደግሞ እኮ ስናስተካክለው ደግሞ እኛ ራሳችን እኛም ደግሞ ወሬውን ማንተውም እንጂ እዚህ ያለን ሰዎች ታድላ የት ነው ያገኘችው? ጭራሽ እንደ ዕድል ነው የምንቆጥረው እኮ። እግዚአብሔር ተክዶ ክር ተበጥሶ ትላንት ስንት የድንግል ማርያም ውለታ ያለበት እኮ ዛሬ ስንት ክር የበጠሰ ሰው እኮ አለን እኛ ጋር። አላያችሁም? ለገንዘብ ብለው ለወንበር ለስልጣን ብለው ስንት ቤተሰቦቻቸው ሩቅ አትሄዱ፣ ስንት ዘመድ አልታዘባችሁም? ሰው ነገ ትተን ለምንሄደው ዓለም ሞት እንደሆነ አይቀርም። እያያችሁ ነው። ተገዶም ይመጣል እንደ አርሲ ሰማዕታት አይቀርም። መቼ የቱ ጋር በምን መንገድ ሰማዕት እንደሆነ አይታወቅም እንጂ አይቀርም። ለዚች ነገር ብሎ ግን ነገ ለሚቀየራት ስልጣን ለዛች ወንበር ብሎ ክርም የተሰኳል። ለዛች አንድን ሴት አንድን ወንድ እኮ ለማግባት ብሎ ለትዳር ብሎ ክርም የተሰኮሰዋል። ስራ ለመቀጠር ብሎ እኮ የሚያደርግ ሰው እኮ አለ። ማን ነው የተመቻቸ ስራ የሚጠላ ከኛ መካከል? ያውም እኮ ለአግባሽ እያለ ያለው እኮ ንጉስ ነው። የአንድ ሀገር ንጉስ ነው የሆነች ዲዮቅልጥያኖስ ሮም ግዛትን በሙሉ የሚገዛል። ሸሽታ ግን አመለጠች። አይ ገብቼ እኮ ሰብካለሁ አላለችም። እግዚአብሔር አንተ ከኔ ጋር ሁን፣ አንተ አቅም ስጠኝ፣ ኃይል ስጠኝ፣ እሱን አስተምሬ በካህን እንዲጠመቅ አድርጌ አግብቼው እንደውም በአብያተ ክርስቲያናት እንዲሰፋ አደርገዋለሁ አላለችም። ምክንያቱም ዓላማዋ የእሷ ምንኩስና ነው። ይመቸኝ እንጂ እኔ ይሙላልኝ እንጂ በዚህ ገዳም በበረሃ ከምቆይ የላመ የጣመ እየበላው ጮማውን እየቆረጥኩኝ ጠጁን የተጎነጨው ብኖር ምን ችግር አለ? አሁን ጥቅስ ምንፈልግ ሰዎች የለንም። እዚህ ውስጥ ካላችሁ ሰዎች እንኳን እዚህ ውስጥ ካላችሁ የትዳር አጋራችሁ ሌላ ቤተ እምነት የሆኑ ሰዎች የላችሁ? ታዲያ የቅድስት አርሴማ ወዳጅነታችን ታዲያ ምኑ ጋር ነው? በአፍ የሚወዳትማ ሞልቶ የለም። አያችሁ፣ በፍቅር አንድን ነገር መውደድ ዋጋ በዚህ ልክ ያስከፍላል። ቅድስት አርሴማ ይሄን ሁሉ መከራ አይታ ተሰዳ ከሮም ወደ አርመንያ መጣች። ከዚህ ካልኳችሁ ከቅዱስ ጳውሎስ ገዳም ወጣ ከ72ቱ ደናግላን ጋር ወጣች።
ከዛ ምንድን ያላቸው? ስዕሏን አስላችሁ አምጡልኝ ደም ግባቷ ያማረ ተብላ። አሁን በወላይታ ሰዶ ውስጥ እንደዚህ አይነት መልከ መልካም ሴት ተፈልጋ ተገኝታ አንድ አህዛባዊ ወይ ሌላ ቤተ እምነት ተከታይ በዚህ ልክ ቢጠራት ምንድን ብሎኛ? አቦ አታካብጂ። ስንቶችን ገደል ከተናልኛ፣ ስንቶቹን ኧረ እባክሽ ለእናትሽ አስቢ ከድህነት አውጫት እያልን ማለት ከድህነት የሚያወጣማ መድኃኒዓለም ነው። ኧረ እባክህ ለአባትህ አስበው። ኧረ እባክህ አንቺ አትሞኝ። ኧረ አንተ ጅል አትሁን እባክህ። የስንቶቹን ሕይወት ከነሱ አልፈን እኛ ከጀርባ ሆነን ስንቶቹን ገብተው ወደዛ ውስጥ ከተናቸዋል። እግዚአብሔር ሁላችንም ይቅር ይበለን በእውነት። አሁን የሰማዕቷ ቅድስት አርሴማ ዜና ሕይወቷ በዚህ በቅዳሴ በመጽሐፈ ቅዳሴያችን ላይ ጸሎት ዘጎርጎርዮስ ቅድመ ግብአተ መንጦላይት የሚል ክፍል አለ ቅዳሴያችን። እሱ ትርጓሜ አንድምታ ላይ አሁን ምነግራችሁ ታሪክ ሙሉ አለ የቅድስት አርሴማ። እዚህ ቤተክርስቲያን የምናገለግል ሰዎች በዚህ መንገድ ጥልቅ እውቀት ባለመኖሩ ምክንያት ቅድስት አርሴማ አሁን የመጣች በገድሏ ብቻ የተጻፈ ይመስላል። አለ መጽሐፈ ቅዳሴ አንድምታ ላይ ጸሎት ዘጎርጎርዮስ ቅድመ ግብአተ መንጦላይት የሚለው ወደ መቅደስ ከመግባት አስቀድሞ ጎርጎርዮስ የጸለየው ጸሎት በሚለው ክፍል የቅዳሴ ትርጓሜ አንድምታ ላይ የቅድስት አርሴማን ሙሉን አሁን የምንነጋገረውን ታሪክ ሙሉ አስቀምጦታል። እጅግ በጣም በተጋድሎ የነበረች ቅድስት ድንግል የነበረች ሴት መሆኗ፣ ዲዮቅልጥያኖስ የሚባለው መልከቀና የሆኑ በዚህ ሮም የሚገኙ ሴቶችን ፈልጋችሁ አምጡ ማለቱን፣ አህዛብ ሆን ደግሞ ለጣዖት አስመልኮ ሊያገባት እንደፈለገ ገድሉም ይሄኛው የቅዳሴ አንድምታም ይናገራል። ስለዚህ የቅድስት አርሴማ ገድል ብለን ስንናገር አሁን እኛ በገበያ ላይ በቅርብ በምናገኘው ገድለ ቅድስት አርሴማ ላይ ብቻ ሳይሆን በመጽሐፈ ቅዳሴ ትርጓሜ አንድምታ ላይ ጭምር አለ፣ ዜና ሕይወቷ አለ። ስለዚህ አሁን የመጣች አለችም አርሴማ እኛ ካመጣናት እሺ፣ ገድሏ ግን ተጽፏል አለ። እንግሊዘኛ ደግሞ ቀረብ ያላችሁ ሰዎች ካላችሁ ደግሞ ታነቡ ደግሞ ዘ ማርቲርደም ኦፍ ሴንት ሬቢሴማ ብላችሁ ሰርች ስታረጉ ሃጊዮግራፊዋን፣ ሃጊዮግራፊ ማለት ገድል ማለት ነው። ገድላው እንዳለ ጽፎ ያመጣል። በሶስተኛው መቶ ክፍለ ዘመን የነበረች በ290 ከኒቂያ ጉባኤ በፊት የነበረች ያረፈች ቅድስት ሴት ናት። እኛ ያወቅናት አሁን ከሆነ እሺ፣ ብዙ ሰው እኔ እኮ ድሮ አላውቅህም ለከዚህ ሰፈር ነው ልትል ትችላለህ። አንተ ዛሬ ያወቅከው ማለት ሰውየው ዛሬ የመጣው ማለት አድርገን አይደለም። የዚህን ጊዜ ስዕሏ ተስሎ ወደ ንጉሱ ሄደ። ሸሽታም ከሮም ስትመጣ ያለም ጌታ ያለው በአንዱ ሀገር ቢያሳዷችሁ ወደ አንድ ሀገር ሽሹ። ሸሽታ ወደ አርመን ያመጣች። ምንጯ ግን የት ነበር? ሮም፣ የቅዱስ ጳውሎስ ገዳም። እንዴ ምን ከለከላት? ልግደልሽ እኮ አይደለም ያላት፣ ላግባሽ ነው ያላት። መደብ ላይ ተኝ እኮ አይደለም ያላት፣ በሰረገላ ላይ ተኝ ነው ያላት። ቆሎ ቆርጥሚ እኮ አይደለም ያላት፣ ጮማ ቢን ያላት። የደፈረሰው አጠጭ አላላትም እኮ፣ ጠጅ ተቆንጂ ነው ያላት። ከዚህ በለጠ ምቾታል? የቅድስት አርሴማ ወዳጅ የሆናችሁ ክርስቲያኖች ሆይ በእምነት ከማይመስላችሁ ጋራ የፍቅር ግንኙነት የጀመራችሁ ሰዎች አቁሙ። አብደላ ገብረ መስቀል የሚባል ከብት የለም። አቁሙ። አንድ ነገር ላይ ቁሙ። እናንተ ዛሬ ከሌላ ቤተ እምነት ጋር አግብተ ነገ ልጅ ምን ሊሆን ነው? አንተ ወደ ቅዳሴ እሷ ወደ ቸርች ልትሄድ ነው። በአባቱ ኦርቶዶክስ ነው በእናቱ እንደዚህ ነው ብለህ ልትከፋፍን ልጆቹ። ከእናንተ እኮ ያልፍና ለልጆቻችን እኮ ጦሱ ይተርፋል እኮ። አብሮ መነገድ ይቻላል፣ አብሮ መስራት ይቻላል፣ አብሮ መማር ይቻላል። በትዳር አጋር ግን አንድ ላይ መሆን ግን አይቻልም። ቢመራችሁ እውነታው ይሄ ነው። ቅድስት አርሴማን የሚወድ ሰው ለሃይማኖቱ ዋጋ መክፈል አለበት። አዎ ልታፈቅራት ትችላለህ። አዎ ልትወጁ ትችላለሽ። ደግሞ ምናመጣት አባባላለች። ልጁ እኮ ብታየው ሌላ ቤተ እምነትም ቢሆን እንዴት አይነት የኦርቶዶክስ ነገር እንደሚወድ ብታየው። ኧረ እባክሽ ዘሙ ስናስተካክል እኮ ነው። እኔ ቄሶች ሲዘምሩ ብታይ በጣም ነው ደስ የሚለኝ፣ ስርዓታችሁ በጣም ነው ደስ የሚለኝ። ስለዚህ ምን እናድርገው?
ደስ ስላለ ኦርቶዶክስ ነው እሷ። አትሞኙ ክርስቲያኖች። አይ ልጁ እንኳን ለኦርቶዶክስ ጥላቻ እንኳን የለውም። ስለዚህ ጥላቻ ስለሌለው ምን ይሁን? ልጅቷ በእርግጥ በጣም ሰከን ያለች ቤተክርስቲያን ልጅ ናት። አስጠምቀ ኦርቶዶክስ አረጋታ። የምን ዳር ነው እንደዚህ መሽከርከር? ለዚህ እኮ ነው ብዙ ሰዎች የሚጎዱት። እሺ እያላችሁ ችግር የለም እቀየራለሁ፣ ቆይ ጊዜ እኮ ሳልተመቻቸልኝ ነው፣ ጥያቄዎች አሉ የሚመልስልኝ ካለ እያላት ልጅቷን እያዘናጋ እሷ ስምጥ ያለ ፍቅሩ ስትገባ አልቀይርም ይላል ስትሉት ያቺ እኮ የሰንበቴ ዘማሪዋ እኮ ክር በጠሰች። ይሄው ነው ውሸት ነው ይሄ። ሴጣን እንደዚህ ሆኖ እንደዚህ ያደርጋል። መጀመሪያ ምን ያደርጋል? እናንተ እንዳትሞኙ በቃ ችግር የለውም እኔ እኮ የሚያስተምረኝ ካልኩ ለእናንተ እኮ ጥላቻ እኮ የለኝም፣ ትንሽ የተወሰነ ጥያቄ አለኝ። እሺ ላስተምር ከመምህራን ጋር ላገናኝ ስትለው እሺ ቆይ ዛሬ ሳምንት ትንሽ እኮ ስራ በዝቶብኝ ክላስ እኮ እንደዚህ ይዞኝ ቤት እኮ ስለማይፈቀድልኝ አመካኝቶ ልጅቷን አባብሎ የማትወጣበት ፍቅር ውስጥ እንደገባች ሲያቅ አቋም ይዛል። ከዛ የኛም አጅሪት አልቻልኩም ብላ ትገባለች። እግዚአብሔር ከዚህ ህይወት ይሰውረን በእውነት። አሁን ይህን የምንማረው የሰው ህይወት ለመንቀፍ አይደለም። የሰማችሁ አይደለም? ለትችት አይደለም ይህን የምንማረው። ግን የሰማዕቷ የቅድስት አርሴማን ህይወትን የሚያውቅ በዕለቷ በቤተ መቅደስ የተገኘን ሰዎች ከሷ አሰረ ፍኖት ካልተከተለ ምን ይጠቅመናል? እዚህ መሰብሰባችን ምን እንደሚጠቅመን ህይወታችን ካላስተካከል ነው። የመጀመሪያው የትዳር አጋር ምርጫችን ኦርቶዶክስ መሆን አለበት። ጎሳ እየመረጥን እንዴ? አንቺ እኮ እምነቱ እኮ ሌላ ቤተ እምነት መሆኑ እኮ እያይሽ እኮ ታፈቅሪዋለሽ። አንተ እኮ ሌላ ቤተ እምነት መሆኗን እኮ እያወቅህ እኮ ትቀርባታለህ እኮ ታውቃለህ እኮ እንደማትሆን። ግን እኮ በእምነት የሚያክል ትልቁ ነገር ልዩነት እንዳለህ እያወቅህ እየቀጠልክ ጎሳ እኮ ንቀህ የኛ ጎሳ ልጅ ብለህ እኮ ንቀህ እኮ የተውካት ልጅ አለች። አንቺ እኮ ንቀሽው ይሄን ጎሳ ልታገቢ ነው የተባለ አይደል? ከብሔር እኮ አልፈን እኛ ወደ ጎጥ ወርደናል። እኛም ብሎ ደግሞ ኦርቶዶክስ። አሁን እኛ ክርስቲያን ነን በእውነት ጎጣቸው ወርድን ሰዎች የለን። ሰው መሆኑን ዘንግተ ነው። አያችሁ ሪል የኛ ህይወት ሲገለጥ እንዲህ ሲከፈት ከሃይማኖታችን ይልጥ የበለጠ ጎጣችን ይበልጥብናል። ብሔሩማ አሁን ብሔርተኝነትማ ቆንጆ ነገር ሆነ እኮ አሁን ጭራሽ ወደ ቀበሌ ወርደን ያውም የቤተ ክርስቲያን ልጆች ያውም ኦርቶዶክሳውያን ከማይጠፋው ዘር ተወልዳችኋል የተባልን እኛ፣ ከአብራከ መንፈስ ቅዱስ ከማይሮት ተወልዳችኋል የተባልን እኛ። የለም ይሄ እኮ አለ። ቦታው ቤተክርስቲያን ነው። ይሄ አውደ ምሕረት ነው የሚነገረው። የምሕረት አውድ ነው የሚነገረው። እውነት ነው። ስንቶች ተለያዩ በጎጥ። ይሄንን ጎሳ አታገባም ተብሎ ይሄንን ብሔር አታገባም ተብሎ ስንት ተለያየ። እምነት እኮ እየተቀየረ እኮ እየጠፋ ነው ሰው። የትኛው ነበረ መቀየር የነበረብን? የትኛው ነበረ ሰምተን አይተን እምብዮ ማለት የነበረብን? የሃይማኖቱ አልነበረ? ከዚህ የበለጠ ልዩነት አለ? እዚህ ያለ ሰዎች ሁላችሁም የእግዚአብሔር ልጆች ናችሁ። ወንዶችስ የእግዚአብሔር ልጆች ናችሁ። ምን ልዩነት አለን? ሁላችን ክርስቲያኖች ነን። በክርስቶስ ክርስቲያን በወልድ ውሉድ ተብለናል። ምን ጎጡስ የሚከተል ነገር አለ? ታዲያ ይሄ በሀገር መቅሰፍት አያመጣም? ቁጣ አያመጣም? ታዲያ ይሄ እሳት አያዘንብም? ይሄ የግፋችን ግፍ፣ ያውም ደግሞ ቤተ ክርስቲያን ያደገ ሰው፣ ያውም ደግሞ ክሩ አንገት ላይ ያሰረ ሰው፣ ክርስቶስ ለዓለም ተሰቅሏል ብሎ የሚያምን ሰው ይህንን ሲያስብ ነው ሲናገር። ከዛ ወደ ከሱ ወታ ከሮም ወደ አርመንያ ስትመጣ ወደ ታችኛው መሪ ወደ አውራጃው መሪ መልእክት አሳለፈ። ዲዮቅልጥያኖስ ምፈልጋት እጅግ መልካም ሴት ሸሽታ ወደ አንተ ገብታለች። ድርጣድስ የተባለው አዛዥ አስሶ በገዳም አገኛት። አጋታ የተባለችው አመኔቷ አይዞሽ ክርስቶስ ካንቺ ጋር ነው፣ አንቺ የክርስቶስ ሙሽራ ነሽ፣ በምንም አይነት ተአምር ክርስሽን በጥሰሽ ለጣዖት አምልከሽ ለጣዖት ሰግደሽ ይሄን አረማይ ሰው እንዳታገቢ አለቻት። እንደሚመክር ሰው አለ?
እንደ አጋታ አይነት እውነተኛ ወዳጅ ይስጠን እግዚአብሔር አምላክ። እንደ አርሴማም ታማኝ ሰው ያድርገንኛል። ታማኝ ሰው በቃ። አሁን ጉዳዩ ብሔር አይደለም። አያችሁ፣ ድርጣድስ የሌላ ሀገር ዜጋ ነው አይደለም። የዜግነት ጉዳይ አይደለም። ጉዳዩ ሃይማኖት ነው። ጉዳዩ ለጣዖት ማምለክና ለጣዖት መስገድና አለመስገድ ነው። ድርጣድስ ሲያገኛት ስዕሏን ሲያስል በጣም ታምራለች። እችንማ ለንጉሱ ለባይላይኛው አልክም፣ ለራሴ ነው ማስቀረዋል። ታይታችኋል። እንደዚህ አይነትም እኮ ሰው አለ። የአንዱን ፍቅረኛ የሚቀማ የአንዱን ፍቅረኛ የምትቀማ አልኩ። የድርጣድስ ህይወት ያለን አህዛባዊ ግብር እኮ ነው። እባክህ ልጅቷን መጠየቅ ፈርቼ ነው ብሎ ሽማግሌ ተልኮ ልጅቷን እንዲያግባባለት ተልኮ የራሱ የሚያደርግ ሰው የለ። ለምን ትስቃላችሁ? ውሸት ነው። ድርጣድስ ነው የተላከው እኮ ልጁ ፈርቶ ነው። ንገርልኝ እኔ ምን ብዬ ልንገራት ብሎ ነው። ነገ ነገሩ ሲያልቅ ለካ ልጅቷ ዞራ ወደዛ ሄዳለች። አሁን ድርጣድስ በግድ ጠርንፎ በወታደር አጅቦ ወደ ቤተ መንግስት ወሰዳት። አህዛብ አላውያን ነገስታት መጀመሪያ ከሴት ጋር ሩካቤ ስጋ አድርጎ ከማግበታቸው በፊት ለጣዖት ያሰግዳሉ። ነይ አንቺ መልክሽ ያማረ ደምግባትሽ ያማረ አርሴማ ሆይ እግዚአብሔር ማምለክ ተይ፣ ለጣዖት እኔ ለማመልከው ስገጂ፣ ከዛ የፈለግሽውን ነገር ሁሉ እሰጥሻለሁ አላት። አያምጣው ነው አይደል? አያምጣው ነው አይደል? በዚህ መፈተን አይከብድም? በቤተ መንግስት መኖር ተፈልጎ መኖር፣ ያው ለምቾት እኮ ነው ወታደር ይቀባት፣ ለእስር አይደለም፣ ለምቾት የንጉሱ ባል የንጉሱ ሚስት ሆና ለመኖር የላመ የጣመ እየበሉ ለመኖር በምቾት ለመኖር። ግን እግዚአብሔር ተክዶ ክርስቲያኖች ሃይማኖታችሁ እንዳትክዱ። በሃይማኖት ቀልድ የለም። የሌላን ሰው ሃይማኖት ማክበር ይገባል። አዎ፣ የራሳችሁ ግን ጠብቁ። የራስን ሃይማኖት መጥበቅ አክራሪነት አይደለም። አክራሪነት ማለት ከኔ ውጭ ሌሎች እንዳይኖሩ መከልከል ነው። የራሳችን አክብረን መጠበቅ አክራሪነት አይደለም። እሑድ ሁሌ ተገኝቶ ማስቀደስ፣ ስጋው ደሙን መቀበል፣ ቤተክርስቲያን መጥቶ ቃል እግዚአብሔር መቅበል አክራሪነት አይደለም። ከኛ ውጭ ግን ማንም እንዳይኖር መከልከል ግን አክራሪነት ነው። የራሳችን መጠበቅ ግን ይገባናል። ከኔ ውጭ ሌላ ሰው አይኖር ግን አንልም። ካልተመለሳችሁ በሰይፍ ነው የምንገላችሁ አንልም። የሚመለሱ በእግዚአብሔር ቃል ነው፣ የሚመለሱ በወንጌል ነው። ኃይላችን፣ መከታችን፣ ሰይፋችን የእግዚአብሔር ቃል ነው፣ ወንጌል ነው፣ መጽሐፍ ቅዱስ ነው። እንግዲህ ድርጣድስ እንዳልኳችሁ እምቢ ስትለው አሁን ምነግራችሁ ሙሉ ታሪኩ አሁን በምላችሁ በዚህ በቅዳሴ ትርጓሜ አንድምታ ላይ ክፍል 2 በሚለው ገጽ 20 እስከ 21 ድረስ ይሄ አሁን ምነግራችሁ የቅድስት አርሴማ ሙሉ ገድል ተጽፎ እናገኛለን። የቅዳሴ ትርጓሜ አንድምታ ላይ ማለት ጊዜ ሰጣት፣ ሐሳብ ቀየረች ተብሎ እንደዚህ አይነት ሰዎች የላችሁ። የሆነ ሰው በሌላ ቤተ እምነት የትዳር አጋር ይጠይቅና ዝም ብለን እንታገስና ከዛ ለጓደኛችን እናማክራለን። ምናማከረው እኮ ሐሳብ ለመቀበል እኮ አይደለም፣ ሊሄድ ነው ማለት። እንደዚህ አይነት ሰዎች አለን። እኔ እንጃ እሱ ልጭቅጭቅ አድርጎ ሊገለኝ ነው በየጊዜው ደውሎ ይኸው ተመልከች የጻፈልኝ ይሄ ላክል ቮይሱ። ስለዚህ ምን ይፈጠስ? ሸኙኝ ነው፣ ሊሄድ ነው፣ በቃ ነው፣ ክሬ ልበጥስ ነው። ወዴት ሊኬድ ነው? አሁን ይኸውላችሁ ክርስቲያኖች፣ በብዙ ሰዎች መወደድ መፈቀር ከእግዚአብሔር አይበልጥ። የፈለገ ዝነኛ ብትሆኑ፣ የፈለገ ባለጸጋ ብትሆኑ፣ የፈለገ ደምግባት ቢኖረን፣ የፈለገ ነገር ቢሞላልን፣ ምድር ላይ በጣም የተከበረ ሰዎች ብንሆን ከእግዚአብሔር ይበልጣል? ይበልጣል? ከሱ አይበልጥም። እነዚህ ሁሉ በታች ናቸው። ስራ እኮ እየሰራን ነው። የመንግስት ሰራተኛ ልንሆን እንችላለን፣ የግል ሰራተኛ ልንሆን እንችላለን። ስራችንን ጋርና ግን አምልኮተ እግዚአብሔር ግን ሲመጣ ከአምልኮተ እግዚአብሔር የሚበልጥብን ነገር የለም። አረ ከሚስትም ይበልጣል፣ ከልጅም ይበልጣል። ሃይማኖት አይደለም።
አካሌ ናት ከምትላት እኮ ከሚስት እኮ ይበልጣል። አንዱ እኮ ቤተክርስቲያናችን ፍቺ ተከልክሎ የሚፈቀደው እኮ በሃይማኖት ልዩነት ሲፈጠር ሃይማኖት ይበልጣል። ለእኔ ሲል እኮ ልጁን፣ ሚስቱን፣ እናቱን የተወኩ የሚለው ለዚህ እኮ በሃይማኖት ምክንያት እሷ ስለተቀየረች አብሬያት ገባለሁ ባለማለት ምክንያት 100 እጥፍ ትቀበላለህ ነው። ልጆቼ ሄዱ፣ ቤተሰቦቼ እኮ ተቀየሩ ብለህ አብረህ ባለመሄድህ በኦርቶዶክስነት በመጽናት ምክንያት 100 እጥፍ ትቀበላለህ እያለ እኮ ሃይማኖት ይበልጣል። እስቲ ከአካል ከሚስት የበለጠ ምን ነገር አለ? አይናችሁን በአይናችሁ ካያችሁበት ከልጅ የሚበልጥ ምን ነገር አለ? በገንዘብ ይለካል ልጅ? በቁሳቁስ ይለካል ልጅ? ከነዚህ ሁሉ የሚበልጥ ነው ሃይማኖት። ሃይማኖት የናክል ዋጋ ያስከፍላል። ጊዜ ሰጣት አልቀየረም፣ ሃይማኖቴን ጠብቀን እኔ ክርስቶስ ሙሽራ ነኝ ያለችው። I am the bridegroom of Jesus Christ ይላል የእንግሊዝኛው የአርመን ኦርቶዶክስ ቤተክርስቲያን ዌብሳይት። እኔ የክርስቶስ ንጹህ ሙሽራው ነኝ። አግብቼ በትዳር መኖር አልፈልግም፣ በምንኩስና ነው። አንድ ሁለተኛ፣ አንተ አህዛባዊ አረማዊ ነህ። ለጣዖት ሰግጄ ክርስቶስን ክጄ የሚመጣው ሀብትም ሆነ የሚገኘው ገንዘብ ንብረት ሁሉ ይጥፋል። አላያችሁም? ቅዳሴ ላይ ዲያቆኑ በቅዳሴ ጊዜ ይህ ዓለም ኃላፊው ነቢ ጠፊ ነውና ይህን ዓለም አትመኑ፣ አትቀበሉት። ከዛ በኋላ ጣቷን ቆረጠ፣ ከዛ እጆቿን ቆረጠ። ከዛ በኃይል መጥቶ ሊይዛት ሲል እግዚአብሔር መንፈስ ቅዱስ ኃይል ሰጣት። በሴት አቅሟ ያቺ መነኩሲት ገፍትራ ጣለችው፣ ወደቀ። ኃይል የማን ነው? ጆና ያክል እንደሆነ ተጎትታ ገብታ ነው። ለመዘሞት ሄዳ አይደለም። ስንት እህቶቻችን እንደዚህ የሆኑ ሰዎች አሉ። የቤተ ክርስቲያን ልጅ መስሎኝ እኮ ቤት ደውሎ ሲጠራኝ ቤቱ ሄጄ ምን ልታደርጊ? አትመጻደቁ ክርስቲያኖች። እኔ ምንም አልሆንም እኔ ራሴን አምነዋለሁ ብለህ በየጥሻው አትቁም። እኔ ሴት የሚባል ነገር አልወድም ብለህ ጸረ ሴትም ሆነ ጥላቻም አይኖርብህ። ሁለቱም ጽንፍ መጥፎ ነው። እኔ ራሴን በደንብ ነው የማውቀው፣ እኔ ከማንም ሰው ጋር ባድር ምንም አልሆነ አትበል። ስጋህን አትመነው። አትመጻደቁ። እኔ በየጥሻው ብቆምም ምንም አልሆነ አትበል። ማነሽ አንቺ? ማንንኛ? እንደው በቃ ተቃራኒ ጾታ ደግሞ አጠገቤ ድረስ ብለህ ደግሞ ፍጹም ጥላቻም አይኖርም። አይገባም። ይሄ መነኮሳት እኮ የሚነኩሱት እኮ ሲጠልተው እኮ አይደለም የመላእክት ሕይወትን መርጠው ነው እንጂ እናታቸው ሴት አይደለችም እንዴ? እህት እኮ አላቸው እኮ መነኮሳት። ጉዳዩ የጥላቻ አይደለም፣ የመላእክት ሕይወትን መምረጥ ነው። በአጭር ቃል ገፍትራ ጣለችው፣ እርሱም ወደቀ። ከዛ ጣቶቿን ቆረጠ፣ ከዛ አንገቷን ቆረጠ። በሰማዕትነት አረፈች። ክርስቶስን ከምክድ አንገቴ ይቆረጣለች። በረከቷ በሁላችን ላይ ይደርብን። አንገት እንሰጣለን። አሁን ልምምጥ ቀርቦ ይሄ ሁሉ ቁልምጫ፣ ይሄ ሁሉ ልምምጥ ያልበገራት ቅድስት አርሴማ ማን ነው? እሷ መተቸት የሚችል ቁማን ያለው እዚህ ውስጥ ማን ነው? እኔ ነኝ? እናንተ ናችሁ? ዛሬ መተው የሚገባን ያልተውነው ብዙ ነገር የለም። ብዙ ያልተውነው እርኩሰት፣ ብዙ ያልተውነው ኃጢአትስ የለም። እረፍቷ በነገራችን ላይ መጋቢ ማን ነው? መስከረም 29 ነው ያረፈችበት። የአርመን ኦርቶዶክስ ቤተክርስቲያን አርመኒክ አፖስቶሊክ ቸርች ራሱ ቤተክርስቲያኗ ኦክቶበር 9 ወደኛ ስትቀይሩት መስከረም 29 በ290 ዓመተ ምህረት እረፍቷ እንደሆነ ይዘግባል። መቃብሯም የሚገኘው እዛ ነው። በ618 ዓመተ ምህረት የተገነባው የጥንት ቤተክርስቲያኗ አጽሞ ያለበት አርመኒያ በዩኔስኮ ተመዝግቧል። በጣም ጥንታዊ ገዳም ነው ተብሎ። ታዲያ ዘንድሮ የመጣችው ቅድስት አርሴማ እኛ እኮ ችግር እኮ አለብን። ግዕዝም አንችልም፣ እንግሊዘኛም አንችልም፣ አማርኛም አንችልም። ምንድነው እኛ የምንችለው? አሁን ወይ አናነብም ወይ አንጠይቅም። ሊቃውንቶች አሉ፣ መምህራን አሉ። መማርም አንወድም፣ እውቀቱም የለንም። ልክ ውጭ ካሉ ጋር እኩል እውቀት ነው ያለን። የኛ ብልጫው ምኑ ነው?
የሰንበት ተማሪ እኮ መሆናችን አንዱ ጥቅሙ እኮ ይሄ ነው። ከመደበኛው ምእመን ተለይቶ የተሻለ የቤተክርስቲያን ዕውቀት ያለው ሰው። አሁን ማን ነው ማህበራዊ ሚዲያ የማይጠቀም ሰው? በጎግላችን ግን ምንድነው የምንፈልግበት? ምንድነው ሰርች እያደረግን ያለ ነው? ኃጢአት፣ ርኩሰት፣ ዝሙት ብንጠቀምበት እኮ የሁሉ አሁን ማወራችሁ ነገር እኮ አለው። ለመልካም ነገር ቢጠቀም እኮ ሰው አለው። ሁሉም ሰው ይብዛ የሚነስም እንደየአቅሚቱ የራሱ ስማርትፎን አለችው። ይብዛ የሚነስም ፊደል የቆጠረ ብዙ ሰው አለን። ያንን ዕውቀታችን ግን ምን የተጠቀምንበት? የሚገርማችሁ በ618 በዩኔስኮ የተመዘገበው ይህ የቅድስት አርሴማ አጽም ያለበት ገዳሟ መናፍስት ይወጣሉ፣ እርኩሳን መናፍስት ይወጡላቸዋል። የታመሙ ሰዎች፣ ጆሮአቸው መስማት የማይችል መውለድ የማይችሉ ሰዎች በሙሉ አጋንንት ይወጣላቸው ሰዎች አሉ። አሁንም ድረስ እዛው አርመኒያ ላይ በኢስተርን ኦርቶዶክሶች በምስራቅ በግሪክም በሩሲያ ማለታችን በእነሱ መስከረም 29 ነው የምትከበረው። በካቶሊክ መስከረም 29 ትከበራለች። ስለዚህ በእኛ በኦሪየንታል ብቻ ሳይሆን ቅድስት አርሴማ በኦሪየንታል ብቻ ሳይሆን በኢስተርን ኦርቶዶክሶች በምስራቅ ኦርቶዶክሶች በካቶሊክ ትከበራለች። ኮፕቲክ ግብፅ ኦርቶዶክስ ቤተክርስቲያን ቶት 29 ያ ማለት መስከረም 29 እረፍቷን ታከብራለች። ዘማርቲርደም ኦፍ ሴንት ሬቢሴማ የቅድስት አርሴማ የሰማዕትነቷ ዕለት ብላ ታከብራለች። አሁን አይደለም የመጣችው። ቢመጣስ አሁን እግዚአብሔር ችግር አለበት እንዴ? አሁን ከኛ መካከል ቅዱስ ቢገኝ ሰማዕት ቢገኝ ወይ አሁን እኮ አልቋል ኮታው የሰማዕትነት እኮ ጨርሻለሁ ከእንግዲህ አልቀበልም ብሎ እግዚአብሔር አምላክ። ወደ ማጠቃለያው ስንመጣ እንዴት ነው ታዲያ አይቀላቀልባችሁም ወይ ለሚሉ ሰዎች አሉ። ዛሬ እግዚአብሔርን አመስግናል በቅዳሴ ኪዳን ደርሶ ቅዳሴ ተቀድሶ ደግሞ ዛሬ ቅድስት አርሴማን በዝማሬ ደግሞ እናመሰግናለን። አይቀላቀላችሁም ወይ? እኛ ቅዱሳንን ስናመሰግን ከእግዚአብሔር ምስጋና እየቀነስን ነው? አይደለም። እንዲህ የሚላለ ኪዳን ላይ ላስታውሳችሁ፣ ሳናቋርጥ አርምሞ ጽርዓት በሌለበት ቃል ሊቃነ መላእክት ለሚያመሰግኑ ለአንተ ከምስጋና የሚበልጥ ምስጋና እናቀርብልሃለን አይደል? ምን የሚል ቃሉ? ሳናቋርጥ እኮ ነው የሚል። ስለዚህ እኛ ለእግዚአብሔር የምናቀርበው ምስጋና ለቅዱሳን ከምናቀርብ ምስጋና ጋር አይጣረስም፣ አይጋጭም። ያ ብቻ አይደለም፣ ከእግዚአብሔር ምስጋና እየቀነሳንም ቅዱሳን የምናመሰግነው። ኪዳን ላይ እንደዛ ይላል። ኪዳን ዘሰርክ ላይ ሳናቋርጥ እኮ ነው የሚለው። ምን አርምሞ ጽርዓት በሌለበት። ምን ማለት አርምሞ ማለት ዝምታ በሌለበት፣ በዛ ደግሞ ጽርዓት ማለት መሰልቸት በሌለበት። ወይ በዛ እኮ ምስጋናው አሁንስ ደከመኝ እጄን እኮ ደከመኝ ዛለ ሳንል መሰልቸት በሌለበት፣ በዛ ደግሞ ዝምታ በሌለበት፣ በዛ ደግሞ ኮንቲኒየስ በሆነ መንገድ ሳይቋረጥ ምስጋና ላንተ እናቀርባለን። እግዚአብሔር ስሙ የተመሰገነ ይሁን። ይሄ ኪዳናችን እኮ ነው። ይሄ እኮ መናፍቃን ስተችን እኮ የጻፉ ነው እኮ አይደለም። ይሄ ኪዳን ነው። ጌታችን ከትንሣኤ ከተነሳ በኋላ ከማረጉ በፊት ኪዳን ዘነጋል የሚለው ካሉ መስዋዕት ዘሰርክ ዘነገሮሙ እግዚእነ ኢየሱስ ክርስቶስ እምቅድመ ዕርገቱ ውስተ ሰማይ እምድኅረ ትንሣኤ ሙታን ነው የሚለው። ከማረጉ በፊት ከሙታን ከተነሳ በኋላ ለሐዋርያት የነገራቸው ትምህርት ኪዳን ይባላል። ሳናቋርጥ እኮ ነው የሚለው። አርምሞ ዝምታ በሌለበት፣ ጽርዓት መሰልቸት በሌለበት፣ ደከመን ሰለቸን በዛብህ እያልን አይደለም። ሳናቋርጥ እናመሰግንሃለን። ያውም ሊቃነ መላእክት በሚያመሰግኑ እነ ቅዱስ ገብርኤል በሚያመሰግኑ እነ ቅዱስ ሚካኤል በሚያመሰግኑ ምስጋና ከምስጋና የሚበልጥ ምስጋና እናመሰግንሃለን። ደስ አይልም? እቺ ቤተክርስቲያናት አሁን ጸረ ወንጌል ይሄ እኮ ኪዳን እኮ ነው። ጊዜያት ሁሉ የማን ናቸው? ጊዜያት ሁሉ የማን ናቸው? ኦሪት ዘፍጥረት 1:14 ላይ እግዚአብሔርም አለ ቀንና ሌሊት ይለዩ ዘንድ ብርሃናት በሰማይ ጠፈር ይሆኑ ለምልክቶች፣ ለዘመኖች፣ ለዓመታት የሚሆኑ። ስለዚህ እግዚአብሔር የማይመሰግንበት ጊዜ የለም። ቀን ሌሊት ሁሉ ሲመሰገን ሳይቋረጥ ለይመስላችኋል። ቤተክርስቲያን ትልልቅ አድባራት ላይ ጉልላቱ ላይ ቤተክርስቲያኑ ዙሪያ ላይ እንደዚህ የሚንሾሃሸሁ ቆርቆሮ ነገሮች ሻኩራዎች አላያችሁ? ምንድነው የሚያሳየው? ንፋስ ሲያንቀሳቅሰው የማይቋረጥ ምስጋና አለ ለማለት። እኛማ አስቀድሰን ወጣን። እኛማ ማህሌት ገብተን ወጣን። እኛማ ሰዓታት ቆመን እኮ ጨረስን።
እኛ ግን ሰውን ደከመንና ጨርሰን ወጣን። ምስጋናው ግን አይቋረጥም ስትል ቤተክርስቲያናችን ሸዋሸዋ የሚሉ ቤተክርስቲያን ላይ ይቀመጥ አይታችሁ አይቋረጥም ማለት እኮ እኛማ ሰውን ደካማ ነን። ኧረ እዚች ቤተክርስቲያን አምላክ እግዚአብሔር አመስግኑት። በእውነት የማይቋረጥ ምስጋና ማለት ለዛ ነው ቤተክርስቲያኑ ሸዋሸዋ ሲታይ ለውበት አይደለም። እሺ እንደው ጮቱ ደስ ስለሚል እንደው ጨር ሲል አንወድም ብለን አይደለም። እኛ ምስጋናው አይቋረጥም። እንዲህ መላእክት ነው የሚያመሰግኑ። እኛማ ሰውን ደካማ ነን። ቅዳሴው እንደ አቅማችን አስቀድሰን ወጣን። ማህሌትም ቆመን ወጣን፣ አመሰገን። ስብሐተ ነግሁም አልተቋረጠም፣ ኪዳኑም አልተቋረጠም፣ ማህሌቱም አልተቋረጠም፣ ሰዓታትም ተቆሟል። አንተ ግን እንደዚህ አይደለም፣ ሁሌ ነው የምትመሰገነው በማይቋረጥ ምስጋና። ግን እኛ ስጋ ለባሽ ነን፣ ለቁመተ ስጋ ምግብ መብላት አለብን። ምስጋናው ግን በቤተክርስቲያን አይቋረጥም ስንል እቺ ቤተክርስቲያን ታዲያ እግዚአብሔር የማታመሰግነው አይነ ልቦናቸውን ያብራልን። መዝሙር 32:1 ላይ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ተፈሱ ጻድቃን በእግዚአብሔር ይልና ለቅኖች ምስጋና ይገባ ይላል። ወለራታአን ይደልዎሙ ክብር፣ ለቅኖች ምስጋና ይገባል። እንኳን ለቅድስት አርሴማ እንኳን ለጻድቃን ለቅኖች እንኳን ምስጋና ይገባ ይላል። ደብዳቤ ሲጻፍ ቢሮ ላይ ከምስጋና ጋር ይባል የለ ለሚደረግልን ትብብር ከወዲሁ እናመሰግናለን ይላል። አምልኮኔ አሁን እየቀረ ከመጣ አላውቅም እንጂ የባለስልጣን ወንበር ጀርባ ላይ ደንበኛ ንጉስ ነው እንልለ። ንጉስ ማን ነው? አይ ደንበኛ ንጉስ ነው ብሎ አንድ ሰው ቤተ መንግስት ቢገባ ምን ይከተለዋል? አይ ንጉስ ተብያለሁ እኮ የከንቲባው ቢሮ ላይ አናቱ ላይ ደንበኛ ንጉስ ሲባል ስላየው እኔ ንጉስ ነኝ ቢል ምን የሚከተለው ይመስላችኋል? ደንበኛ ግን እኮ ንጉስ ነው። ምን ነው ድንግል ማርያም ንግስትና ሲባል ታዲያ አይናችን ደምቀላ? ከከስተመር ያነሰች ናት ድንግል ማርያም? እግዚአብሔር አይን ልቦናችን ያብራልን። በእውነት ለቅኖች ምስጋና ይገባል ያለው እኮ ዳዊት ነው። ለቅኖች ምስጋና ይገባል ያለው ለእግዚአብሔር ከሚገባው ምስጋና እየተቀነሰ ነው አይደለም። አመሰግናለሁ ስንል ምን ማለታችን? አይ ለእግዚአብሔር ከማመሰገነው ቀንሼ እየሰጠው ነው እያለና አይደለም። እንደውም አንዳንድ ጊዜ እኮ አንዳንድ ሰው አርጋችሁለት ምንም የማያመሰግን ሲሆን እሱ ባክቶ ምስጋና ቢስ ነው ይባል የለም። በኋለኛው ዘመን የሚነሱትን እኮ ሐዋርያው ቅዱስ ጳውሎስ ሲናገር እኮ እለ አልቦሙ አኮቴት ይላቸዋል። ምስጋና ቢሶች ይመጣሉ በመጨረሻው ዘመን ምንም ቢደረግላቸው የማያመሰግኑ። እንደዚህ አይነት ሰዎች እኮ ነኝ። እውነት አሁን የምነጋገር ከተባለ ከምትጸልዩ ጸሎት አብዛኛው ምሬት ወቀሳ ነው ወይስ ምስጋና ያለበት? እውነት የምነጋገር ምንድን ነው ያለው? ምሬት። ሁላችንም ስንጸልይ አሁን እኛ በእኛ ዘመን እንኳን የጸሎት መጽሐፍ አልጻፍን እንጂ አሁን የጸሎት መጽሐፍ እንደ ውዳሴ ማርያም ጻፉ ብንባል እመቤቴ ሆይ የዚህን ወር ዕቁብ አደራሽን፣ እንግዲህ ልብስ የዚህን ወር የቤት ኪራይ አደራ እዛ መሳይት ብታስገቢ፣ የምናስገባው የቁሳቁስ ብዛት፣ የምናስገባው የኮተት ብዛት። ቅዱስ ኤፍሬም ግን ይህን ሁሉ ስጋዊ ነገር ተወና ጌታ ልቡ ያዘነ አዳምን ነፃ ያወጣው ዘንድ ወደደ፣ ቅድስት ሆይ ለምኝልን ይላል አይደል? ሌላው ነገር ይቅር ግድ የለም። ለምን? መጀመሪያ መንግስቱና ጽድቁን ፈልጎ ነው ያለው። ሌላው ነገር ይጨመራል ይጨመራል። እሺ እንጨምር። አንደኛ ጴጥሮስ 2:17 ላይ ሁሉን አክብሩ፣ ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉስንም አክብሩ ይላል። ስለዚህ ቅዱሳንን ማክበር ይፈቀዳል። እንደውም ሁሉን አክብሩ እኮ ነው የሚለው። እቺን ልጅ ሕፃን አክብሯት፣ ይሄንን ሕፃን አክብሩት። ጴጥሮስ ነው የሚናገረው። ሁሉን አክብሩ እኮ ነው የሚለው። እግዚአብሔርን ፍሩ፣ ንጉስንም አክብሩ። ማክበር ከማምለክ ጋር አይጋጭም። ምን ይጋጫል? ማመንም ከማምለክ ጋር አይጋጭም። እኔ በድንግል ማርያም አምናለሁ። በምኗ? በቅድስናዋ አምናለሁ። በአማላጅነቷ አምናለሁ። በዘላለማዊ ድንግል ነው አምናለሁ። በንጽህናዋ በቅድስናዋ አምናለሁ። በእግዚአብሔር እናምናለን። አዎ በምን? በአምላክነቱ፣ በፈጣሪነቱ፣ በአዳኝነቱ እናምናለን። ምን ይጋጭ እንዴ? እኔ እኮ ሚስቴን አምናታለሁ። ሚስቴን አምናለሁ ማለት ሚስቴን አመልካለሁ ማለት ነው። ሰው ጤነኛ አይደለም እንዴ? እኔ በስራ አምናለሁ ማለት ስራን አመልካለሁ ማለት ነው። መጽሐፍ ቅዱሳዊ ደግሞ እናድርገው። ሙሴን ብታምኑ ኖሮ እኔም ባመናችሁ ነበር ብሏል ዮሐንስ 5:35 ላይ። ሙሴን ብታመልኩ ኖሮ ማለት ነው። ጌታ እኮ ነው የተናገረው። ሙሴን ብታምኑ ኖሮ እኔም ባመናችሁ ነበር ማለት ሙሴን ብታመልኩት ኖሮ ማለቱ ነው።
ተአምረ ማርያም ላይ እንዲህ ተብሎ ቢጻፍ ኖሮስ ማርያምን ብታምኑ ኖሮ እኔም ባመናችሁ ነበር ቢል ኖሮስ ይኸው ተመልከቱ ኦርቶዶክሶች ይሉ ነበር። ድንግል ማርያምን ከሙሴ የሚያሳንስ መንፈስ እሺ ወደ ማጠቃለያ ስንሄድ ቀናቶች ደባል መሆናቸው አይጋጭም ወይ ይላል። ህዳር 22 የኤችአይቪ ቀን ነው። ኤችአይቪ ምን ሰርቶ ሻማ ይበራለታል፣ ጧፍ ይበራለታል፣ ጥቁር ጋውን ይደረጋል። መስቀል አደባባይ ቆመን ትውልድ ይዳን በእኛ ይብቃ። ኤችአይቪ ምን ጀብድ ሰራ? ለኤችአይቪ ጧፍና ሻማ የሚያበራ ሰው ለቅድስት አርሴማ ሲሆን ነው ባዕድ አምልኮ የሚሆነው አይደለም። በጣም የሚገርማችሁ ህዳር 22 እኮ ኤችአይቪ ቀን ነው። ያውም እኮ ኤችአይቪ ያከሳል፣ ያመነምናል፣ አያወፍርም እኮ ያመነምናል። በቅድስናዋ በአማላጅነቷ ግን የምታወፍረን ድንግል ማርያም ህዳር 21 አንድ ቀን ቀደም ብትሉ ግን ጸረ ወንጌል ይሉታል። ሰው የሚያወፍረውን እየተቃወመ ያከሳውን ይደግፋል። የእብዶች ቀን የለም። እሺ አፕሪል ዘፉል ተብሎ የውሸት ቀን የለም። ውሸት ነው የምናገረው በሙሉ። እሺ ዓለም አቀፍ የአህዮች ቀን የለም አለ እኮ ታውቃላችሁ አይደል? እነማን ናቸው እንዳትሉኝ፣ እኔ አሁን ሳወራው ስለ እንስሳው ነው እያወራሁ ያለሁት። መጨረሻችን ያሳምርልን። ወስብሐት ለእግዚአብሔር።